ፖሊስ ጣቢያ ትፈልጋለህ ተብዬ ነው ያለሁትና እባክዎትን ክቡር ጠቅላይ ሚኒስትር እኔ አንድ ነገር የምጠይቀው አሁን የቀረበው ስርዓትም ለማድረግ ከታች ያለው መዋቅር ለውጡን ያልተቀበለ መዋቅር ነው። ይሄን እርግጠኛ ሆኜ መናገር እችላለሁ። ከታች ያለው የብልጽግና አመራር ራሱን ነው ያበለጸገ ያለው። በተለይ እንደኛ ዞን ራሱን በመሬት ዝርፊያ የገጠር መሬት እንበለው የከተማ መሬት እንበለው አመራሩ ራሱን ያበለጽጋል እንጂ ስርዓት ለመገንባት ያለ አመራር አይደለምና እኔ የኛ አካባቢ ስፔሻል በሆነ ነገር ብታይ ክብርነቱ በራሴም በመላው የጋሞ ህዝብ ስምም ልጠይቆት ፈልጋለሁ። ሌላ ብዙ የሚለው ነገር ነው። ፍትህ አተናል ለክብር ብርቱካንም አመልክተናል። ደብዳቤም ተጽፏል። ምላሽም አተን በየቤታችን እንባ ያነባን ነው ያለነው። ይሄ እኔ ብቻ አይደለም በአጠቃላይ በጋሞ አካባቢ ባሉ መዋቅሮች በደቡብ ላይ ይሄ የብዙዎች እንባ ነው። ፍትህ አተናል። ክቡር ጠቅላይ ሚኒስትር ለውጡን እንደግፋለን። ለውጡ ከላይ ፌደራል ለበላይ ያለው ደስ ይለናል። ከታች ግን አመኬላ ነው።